السلام عليكم ورحمة الله وبركاته. ودنا يتكبراتو وندم هيتوش انديتنا السلام ناتشو اللهچو كني غفل السلام الحمد لله. እና ኢንሻአላህ ዛሬ በጣም አስቸኳይ የሆነ ጥሪ ይዤላችሁ መጥቻለሁ። እባካችሁን ሼር አድርጋችሁ ለሁሉም አዳርሱት። ይሄ ነገር ከባድ በሙስሊሞች አደጋ የሆነ ነገር ነው። አቃለው ጥሩ ነገር ሼር አይደረግም፣ ግን እባካችሁ ሰምታችሁ አታሳልፉት። ይሄ ነገር በሙስሊሞች ድግምት ተሰርቶ ከእስልምና ሃይማኖታቸውን እንዲቀይሩ ያደረጋቸው ነገር ነው። ቪዲዮን አዳምጠን እንመለስ። ምን እንዳትሆነ ያስካል ተማሪሻት ይተበላትኩ እሺ ሌላ ቀጥል ተጋግረቲ ትመጭሲ ይቴን በዝኔት ታንቲ ጋግረቲ መጫቲ ነው። እሺ ሌላስ ከዛ ወልዴ ባሆነኝ ቦት እሺ ሌላስ ቀጥል ውጭ እንደመተት እሺ ሌላስ ቸገር ካባለ ለሽሽናት ያ በኋላ ይመሽ the name of Jesus. አሁን ዳናት ይሆናለች ብያለሁ። አምነሽ ነው ያመጣሽው? አምኜ ነው መጣ። እሺ ለፍቻለሁ፣ ለፍቻለሁ። እንደሰማችሁት ነው። ሰይጣን ይዟት ድግም ተደርጎ በሃይማኖታን ሲያስቀይራ ተመልከቱ። የስልጤ ሰዎች ምን ሆናችሁ ነው? በተለይ ስልጤ ያላችሁ እባካችሁን ተንቀሳቀሱ። ሰዎች ጨለማ ቤት ገብተው እንዳይከተቱ። ምን ሆነን ነው? ተመልከቱ እስኪ ሱብሃንአላህ። ይሄ በሀገራችን ነው፣ እንዲሁም በስልጤ ነው። ሃይማኖታቸውን ምክንያት ሃይማኖታቸውን ሲያስቀይራቸው ያ ኢኽወቱል አኸዋት ወንድምና እህቶች የኛ አባቶቻችን ነው ወይ ሲቀየሩ ሃይማኖታቸውን ሲቀየሩ የምንነሳው? ህዝቡኛን አይቆረቆረንም አያመንም የህዝቡ መቀየሩ። እናትሽ ነው ሃይማኖታን ስትቀይር አንቺ የምትነሺው? ሃይማኖታን ስትቀይር ነው አንተ የምትመለሰው? ወንድሜ የምታወራው ካሁኑ ንቁ፣ እባካችሁ ንቁ። ይሄ ለውጥ ይሄ እንደዚህ ሃይማኖታቸውን የሚቀይሩት ለውጥ የመጅሊሱ ለውጥ ነው። ወደዳችሁም ጠላችሁም መጅሊሱ ዳዕዋ እንዲሰራ ዳዕዋ እንዳይሰራ የሚያስቆም መስጂዶችን የሚያዘጋ ይሄንን ለምንድን ነው ማይከለክልልን? ይሄንን ለምንድን ነው ማያስቆምልን? አይ ይሄንን ወደናል በሉ በግልጽ ንገሩን፣ እኛ መላችን እንፈጥራለን። ሰዎች እንደዚህ ሃይማኖታቸውን ሲቀይሩ ቆመን እናይም። ወዳችሁም ጠላችሁም ሰዎች እንደዚህ ሃይማኖታቸውን ሲቀይሩ ቆመን እናይም። መጅሊሶች አሁንም ይሄንን ነገር የምታስቆሙ ነገር ከሆነ አስቆሙልን። አለበለዚያ አይ መብቱ ነው በሉን ንገሩን። ዳዕዋ ያስቆማችሁ ቃል አላህ ወቃል ረሱል ልበት ቦታ እናንተ ገብታችሁ ጸጥታ ማስከበሪያ ብላችሁ ዑለማዎችን ስታስሩ ጣሊበል ዒልሞችን ቅራታቸውን ስታስወግዱ ይሄ ምን ሆኖ ታይታችሁ ነው? ለእናንተ ደስ ብላችሁ ነው? ስልጤ ያላችሁ ለመጅሊስ አላፊ የሆናችሁ ይሄ ደስተኛ ከሆናችሁ ንገሩን፣ እባካችሁ ንገሩን። ሰውን እንደዚህ ጨለማን ሲሄድ አይታችሁ ዝም አትበሉ። ሁላችሁም የሰማችሁ ሰዎች እባካችሁን ይሄንን ነገር በየቦታው ሼር እናድርገው። ፍትህ ለሙስሊሞች
በህመም ፈውስ ምክንያት ሃይማኖታቸውን ያስቀየራቸው እናንተ ዳዋ ይደረግ ሽርክም ቢድዓን ኩፍርን አይነገር ብላችሁ መስጂድን የምታዘጉ ሰዎች የት ናችሁ? እስኪ ንገሩን። ተኝታችሁ ነው? አረ ንቁ! አረ እንቅልፍ በቃችኋል። ወላሂ በጣም አጂብ ነው። ይሄንን የወደዳችሁ ከሆነ መልእክት አስቀምጡልን። ባረከላሁ ፊኩም። እባካችሁን ወንድምና እህቶች በሰማነው አክል ሼር እናድርገው ፍትህ እንዲያገኙ ዘንድ ሰዎችን በጨለማ እንዳይከቷቸው ሃይማኖታቸውን እንዳያስቀይራቸው። ይሄ እኮ መሐይብ ሰው ነው፣ ያልቀራ ሰው ነው፣ ምንም አይረዳም። ይሄንን ማስቆም ካልቻላችሁ ሰው ተውሂድን ሱናን ያሰራጭ ልቀቁለት። መድረኩን መስጂዱን ክፍት አድርጉለት። ለምን ተዘጋላችሁ? ለምን ታሳስራላችሁ? በዚህ አማራጭማ አንዱን ስጡን። የግድ ነው አንዱን ስጡን። አለበለዚያ በግልጽ መብቱ ነው ብላችሁ አውጁ። እኛ መፍታችን እንፈልጋለን። ሰውንማ ቆመን እናይም። እባካችሁን አደራችሁ።